በአንድ በኩል እንትን ነው አቃጣይ ነው እኮ ምናየው ሳይድ ሳይሆን አለ ምንድነው ፕሮሰስ ላይ ያለ ገብቷል። ለምሳሌ በገበሬ እንውሰድ ባዶ መሬት ነው ያለው። አሁን የከተማውን ወጣበታለሁ አንድ ልጅ ከአባቱ ጋር ሲኖር መሬት ይሰጣል ርስት ድርሻው። ያቺ ድርሻው ግን ትንሽ ናት ባዶ ናት ሊያገባ ነው። ከዛ ቤተሰብ ከድርሻው ላይ የቆርቆሮ ቤት ይሰራለታል። የእንትና ልጅ ጥሩ ነው ምናምን ተብሎ ይመጣል። ልጁ ወደ ኃላፊነቱ ከመግባቱ በፊት ልታገባ ነውና መሬትን በደንብ ረስ ከድርሻዬ አይደለም ስንዴውንም ጤፉንም ማሽላውንም መስጠት ከራስ እርሻ መታመጣውን ለሚስትህና ለትዳር ለህይወት ለልጆች ነው የምትሄደው። ደን ምን ይሆናል ማለት ከቤተሰብ ይነጠላል በሐሳብ። ከዛ በኋላስ ዴይ ኢን ዘ ናይት ይሰራል ከአባቱ ኤክስፒሪየንስ ይወስዳል። ግን በቃ መሬቱን ያረሰርሳል ዘሩን ይዘራል ያበቅላል። እዚህ ሂደት ውስጥ ነው ያለው። ለምሳሌ ዘር በዘራ